ሄሎ ወደ ካፌው እየገባው ነበር። ምኑ ጋር ነሽ? መግቢያው ጋር በግራ በኩል ቁጭ ብያለሁ። ኦኬ እሺ። ታየሽ? ሄይ ሰርፕራይዝ! መች መጥተሽ ነው? አልናፈኩሽም ነው? ማለቴ ሁልጊዜ በስልክ ስለምናወራ የተገናኘን ይመስለኛል። መቼ መጥተሽ ነው? ሰርፕራይዝ ላደርግሽ ብዬ እኮ ነው። ትናንትና ነው የመጣሁት፣ ግን ቤት ውስጥ ስልክ ስላልነበረ በሲስተር ስልክ ደወልኩልሽ። ጥሩ ሰርፕራይዝ ነው። ግን ምን ነው ሳትነግሪኝ? የመጣሁበት ጉዳይማ ያው ሁሌ እንደምናወራው ነው። ይህ ዛሬ በጣም ትልቅ ጉዳይ አለ። ደግሞ በጣም አምሮብሻል አይደል? ይልቅ ጉዳይ ምን ነበር? ሰሌላ ማግኘት ነው የመጣሁት። ታውቂያለሽ፣ እሱ ማግኘት አለብኝ። እዚህ ያለሽ አታስቢም ነበር። አሁን ደግሞ ጭራሽ አይምሮሽም አይሰራም። ቆይ እሱ ያልፈለገሽ ያላገኘሽ አንቺ ምን ቤት ነሽ? እሱ ስር ምትልከሰከሹ እኔ ከማንም ጋር ሸገዳሜ እያለልሽ ነው። አይ ምን ያህል ጊዜ ላገኘው እንደሞከርኩ አንቺን ታውቂያለሽ። አንቺን ፈልገሽዋል። 2 አመት ሙሉ ስደውል ስልኩ ባይዘጋ ከዚህም ተጋጭተን ባልሄድ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በዛ ላይ ታውቂያለሽ፣ በዛ ቤት ምክንያት የራሱ ዘመዶች እንኳን ጠላት ሆነውበት ነበር። ያንቺ ሁሉ ጊዜ እነግርሻለሁ። ግን አንድ ነገር አድርገውት ቢሆንስ እንጂ እንደዚህማ አይጨክንብኝም። አውቀዋለሁ። መጃጃልሽን ብታቆሚና የራስሽን ህይወት ብትጀምሪ ጥሩ ነው። በዚህ ሰዓት እንኳን አስቀምጠሽ የሄድሽውን ፍቅር አይደለም በእጅሽ ያልሽውን ፍቅር እንኳን አለ ብለሽ ማሰብ አትችይም። ጊዜሽን ባታቃጥይ ጥሩ ነው። ግድ የለም ጸጊ፣ በእናትሽ አብረን እንፈልገው። በእናትሽ አብረን እንፈልገው። እሺ ተነሽ እንሂድ። እንዴት ልሳንቺ እንዴት ቢሰማኝ ተስፋ ባንቺ አልቆርጥም። ፀሐዩ እሱ ይበረታ ቸነፈር ከላይን ቢመጣ አለሁኝ ተቋቋሜ ወዴት ነው ያለሽው ዓለሜ? እርግጠኛ ነኝ ጸጊ ቤት ውስጥ አካባቢ ነው የሚሆነው። ስንት ሰው ጠይቀን አላውቅም አለን አይደል? በእናትሽ ይሄን ቤት ብቻ ነው ሞክር። እሺ እንሂድ። አንቺ ደክሞሻል፣ እኔ ገብቼ ልቀልሽ። እሺ የት ነሽ ተከፋው ከዓይኔ ላይ ሳጣሽ። የለም። እሺ አንድ ሰው እንኳን የሚያውቀው የለም? ማማዬ ይሄ ልጅ ታውቂዋለሽ? አዎ ከአንድ አመት በፊት እዚህ አግብቶ ነበር የሚኖረው። አሁን ግን ለቋል። አግብቷል ማለት በሰርግ በሱፍ? ይኸውልሽ ሚጣኔ ከወጣ በኋላ ተከትለሽኝ ትወጪና የሆነሽ ልጅ ስጠይቅሽ አላውቅም አግብቷል ከዚህ ቤት ወጥቷል ነው እሺ የምታያት። እሺ አይ ሙሾ እየወረደለት ደረት እየተደቃለት ያምሻል። እንዴ አንቺ ሲጀመር ነይ እንሂድ እባክሽ። ቆይ ማለት አንዲት ከኔዎች